ሰላም 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 ውድ የማዛ ዩቲዩብ ተከታታዮች በሙሉ እንዴት ናችሁ? ደህና ናችሁ ወይ? ነው ያለው እግዚአብሔር ይመስገን። ቆይታ ሁሉም ነገር ሰላም ነው፣ እግዚአብሔር ይመስገን። እኔ ጋር ሁሉም ነገር ሰላም ነው። ጌታ ስሙ የተባረከ ይሁን። እንዴት ናችሁ? ደህና ናችሁ ወይ? ነው ያለው። ምን ነው እስቲ ምን ነው ላይቭ ብገባ ሰዓት እስቲ ሰብስክራይብ ብትጨምሩ፣ ኮሜንትም ብጻፋችሁ፣ ላይክ ብታደርጋችሁ ምን ችግር አለ? ብቻ እኔ ጠፍቻለሁ። ያው ከጠፋሁ አንድ 6 ወር 5 ወር ይሆናል ብዬ አስባለሁ። ግን አሁንም በዚህ ሳምንት ላይፍ መግባት ጀመርኩ እና እንዴት ናችሁ? በተረፈ ደህና ናችሁ ወይ? የሰው ሀገር ያላችሁ እንደኔ የሰው ሀገር ያላችሁ ኢትዮጵያ ያላችሁ እግዚአብሔር አምላክ ይጠብቃችሁ። ስራ እንዴት ነው? ጤና ሁሉ ሰላም ነው? ሰላምታ የሚቀጥል አንድ ነገር ዛሬ እናንተ ጋራ አወራለሁ ብዬ መጣሁ። ይሄም ደግሞ ውስጤ ላይ ሁሉ ጊዜ የሚመላለስ ነገር አለ። ይሄም ደግሞ በጣም ማውራት በጣም ይከብደኛል። ብቻ ሁሉም ነገር ፈጣሪ ይመስገን። ዋናው ሰላም ነው አይደለም? ሰላም ነው። አዎ ጠፍቻለሁ። የጠፋው ምክንያት ደግሞ ነግራችኋለሁ። ዛሬ በቪዲዮ መጥቻለሁ። እግዚአብሔር ይመስገን ሰላም ነኝ። ዋናው ሰላም ነው አይደለም? የሰው ልጅ የሚያስፈልግ ዋናው ነገር ሰላም ነው። ስለዚህ እግዚአብሔር ይመስገን ማለት ነው። የሚቀጥል ደግሞ የጠፋው ምክንያት መጀመሪያ የሰራው እኔ ያለው ዱባይ ነው ታውቃላችሁ። መጀመሪያ የሰራው ያለውበት ላይ ትንሽ ችግር የፈጠረ ሰውየው ጋር ማለት ነው። ታዊ የሰውየው ጋራ ሴትዮ ጋራ ችግር ፈጠረና ያው መጀመሪያም ኢትዮጵያ ይሄዳለሁ ብዬ ያሰብኩ ነበርና ያንን ጊዜ ምንም ነገር እኔ ያው ይሄዳለሁ ብዬ ወቅቱ አላሰብኩም። ከዛ በራሳችሁ ሀሳብ ማለት ነው ትኬት ቆረጥና ወደ ኢትዮጵያ ላኩ። እሺ ብዬ ኢትዮጵያ ሂጄ እግዚአብሔር ይመስገን ያው 6 አመት ቆይታ በኋላ ማለት ነው ኢትዮጵያ ሂጄ 4 ወር ምናምን ያው ኢትዮጵያ ሂጄ ብዙ ጊዜ ስልክ ደግሞ ችግረኛል ቪዲዮ ይቀርጻሉ ብዬ አስብኩ ነበር። ስልክ ያስቸግረኛል። በዛ ላይ ደግሞ እዚህ ሀገር እኔ ዋይፋይ ነው የተጠቀምኩት። በዳታ አልሰራም ብሎ በቃ እምቢ አለ ማለት ነው። ብዙ ሜሴጅ አለና ውስጥ ስለዚህ እምቢ አለ። ቪዲዮ መቅዳት አልችልም። በዛ ምክንያት ነው ጠፋው። እግዚአብሔር ይመስገን ሁሉም ነገር ለበጎ ሆኖ አልፏል። ሁሉም ነገር መከራ ብትደርሱ ለበጎ ነው ብሎ ሁሉም ነገር ለበጎ ነው። እግዚአብሔር ደግሞ ፊት ለፊት ላይ ያዘጋጀው ነገር አለ ማለት ነው። እግዚአብሔር ፊት ለፊታችሁ ላይ ያዘጋጀው ያስተካክለው በራሱ ሰዓት፣ በራሱ ጊዜ፣ በራሱ ውሳኔ፣ በራሱ ወቅት እግዚአብሔር ያከብራል ሰው ልጅ። መጀመሪያ የሰራው ያለው ቤት እንደዚህም ብዙ አልመችም። እግዚአብሔር ይመስገን የዋናው ሰላም ነው። ቅድም ነግራችኋለሁ። ዋናው ሰላም ነው። መዳም እዚህ ሀገር የሰው ሀገር ያላችሁ መዳሞቹ ጥሩ ናችሁ፣ ጥሩን ባልሆናችሁ መጀመሪያ እናንተ ጥሩ ሆኑ። የነሱ ጥሩ ሆኑ አልሆኑም በቃ እነሱ ናችሁ። በቃ የሰው ሀገር የሰው ነው ማለት ነው። መጀመሪያ እነሱ ጥሩ አይደሉም። ዋናው ፈጣሪ ነው ጥሩ ማለት ነው። ከዛ ብዙ ጊዜ ጭቅጭቅ አለ። ብዙ ጊዜ በቃ ሴትዮም ያው እንደዚህ አይነት ጸባይ ብዙ አይደለም፣ ግን ሰውየው በጣም ነው ከኔ ጋራ የሚፈልገው መጋጨት። እኔ ደግሞ በቃ ጸጥ ብዬ የሰራው ነበርና አንድ ቀን ደግሞ በድንገት እግዚአብሔር ቀኔ ነው ብሎ አወጣኝ። እግዚአብሔር ይመስገን ሁሉም ነገር ለበጎ ነው አልፏል። አሁን ደግሞ እግዚአብሔር የተሻለ ቤት ሰጥቷል። አንዳንድ ጊዜ ብዙ ልጆቹ ዩቲዩብ ሰርቷል። እናንተን ታያላችሁ ብዬ ተስፋ አድርጋለሁ። እዩ ልጆቹ የምትሰሩ ቪዲዮዎቹን
እዩ ምንድነው ዛሬ እመክራለሁ እኔ ያጋጠመኝ ነገር ማለት ነው። ያኔ ቤት መጀመሪያ እኔ ከኢትዮጵያ መጥቼ የሰራው አውደቢ ነው መጀመሪያ ማለት ነው። ይሄ አሁን እኔ ቀይረው መጀመሪያ አውደቢ ሰርቼ ከአውደቢ ወደ ቁጤራ ነው ቀይረኩ። መጀመሪያ እኔ የሰራውበት ላይ ዋይፋይ የለም ነበር ማለት ነው። ማለት ካሜራ የለም። እኔ እንጃ ግን ያለ ይሁን የሌለ ይሁን እኔ እንጃ። በዛ ሰዓት ያው እና ኢትዮጵያ ብዙ እንደዚህ አይነት ነገር ካሜራ ምናምን ዋይፋይ ምናምን አሁን እዚህ መተን አይደለም እንደ ማወቅ የጀመረ ነው። ያው ኢትዮጵያ ያለው ሰዓት እኔ ካሜራ እኔ ዋይፋይ ምንም ነገር እኔ የማውቀው ነገር የለም እውነት የምናገር ማለት ነው። ከዛ መጀመሪያ ቤት ውስጥ ላይ እኔ ልጆቹን የሚያስተኙ ክላስ ላይ ማለት ነው። ማታ ማታ እኔ ያው ልጆቹ ነው በዛ ሰዓት እኔ ስራ ልጆቹ ነው ማለት ነው። 3 ልጆቹ አሉ። እኔ ስመጣ አንድ ልጅ አለች። እኔ እዛ ቤት ሳለው ሁለተኛ ወለደች። ቀጣይ ደግሞ በአመት ነው 3 ልጅ ወለደች ማለት ነው። በዛ ቤት 3 አመት ሰርቼ ነው ወጣሁ በልጆቹ ምክንያት ማለት ነው። በቃ እኔ ብቻዬን ነው የሰራው ያለው በዛ ቤት ማለት ነው። ደሞዙም ትንሽ ነው። ብቻዬን ነው የለፈው። ምግብም እኔ ነኝ፣ ጽዳትም በቃ ልጆቹም ከበደኝና በቃ ሴትዮ ጋራ አልሰራም ብዬ 3 ቀን ምናምን ስራ ዘግቼ ወጣሁ ማለት ነው። ኢትዮጵያ ነው ሻይነች። እኔ ደግሞ ከአዲስ አበባ ወደ ኤርፖርት ላይ መለስኩ ማለት ነው። እግዚአብሔር ይመስገን። ያን ጊዜ ምንድነው አንድ ጊዜ ሳውዲ ወሰደችና አንድ ጊዜ አይደለም 2 ጊዜ ነው ሄደናል። አንደኛው መጀመሪያ የሄድነው ሰዓት ምንም ችግር የለም። ያው በቃ በሰላም ሄደን በሰላም ነው መልሰን ማለት ነው። ሁለተኛ ጊዜ ሄደናል። ሁለተኛ ጊዜ ሄደን 2 ወር ምናምን ቆይተናል ማለት ነው። ሴትዮዋ የእናንተ የምትሰሩ ሴትዮዋ ማለት ነው ከነ ልጆቹ ጋር እናንተ የምትወስዱ ሰዓት ከነ ልጆቹ ጋራ ሌላ ቦታ ወስዳ ታይኑ ልጆቹ ጋራ ብላ ክላስ ሰታ እሱ ሌላ ክላስ የምትተኙበት ከሆነ ይሄ ነገር መጠርጠር አለባችሁ ማለት ነው። ካሜራ ደብቃ ይሆን ወይስ እንዴት? እኔ ከልጆቹ ጋር ብቻው ተኝ ብላ እራሱ ሌላ ክላስ ትተኛለች ብላችሁ ማሰብ አለባችሁ። እኔ የደረሰብኝ ነገር ማለት ነው ምንድነው በዛ ሰዓት ሳውዲ ሄደናል። ሳውዲ ደግሞ 2 ወር ምናምን ቆይተናል ማለት ነው። ከዛ 3 ልጆቹ እኔ ነኝ የሚያዘው። 3ቱም አንዱን ጡጦ አልጠብም 3 አመት ያው 3 አመት ሊሞላ ትንሽ ወራት ነው ይቀራል። ሁለታቸውን ጡጦ ይጥባሉ ማለት ነው። ጡጦ ማታ ማታ ይነሳሉ፣ ያስቸግሩኛል። እሺ አሁን ማታ ይነሳሉ። አንዱ በዚህ በኩል ያለቅሳል፣ በዚህ በኩል ነው ያለቅሳል። እኔ ደግሞ ካሜራ እሱ ደብቃ ይሁን እኔ እንጃ። ያን ጊዜ እኔ ያው ብዙ ነግራቸዋለሁ ቅድም ማለት ነው። ከዛ አንዱ ጡጦ ሰጥቼ አጥቤ ኩሽና ሂጄ አጥቤ የሁለት ልጆቹ ጡጦ አጥቤ ስመጣ እነሱ ያለቅሱ ነበር። ከዛ አንዱ ሰጥቼ አንዱ ሰጠውና ተኛው ማለት ነው። ከዛ እነሱ ከተኙ በኋላ መጣችና እንዴ አንቺ እዚህ ያለሽ እንዴት ልጆቹ ያለቅሳሉ? ጌታ ምስክሬ ነው። በዛ ሰዓት በቃ ምን ብላችሁ ትመልሳላችሁ? እስቲ ንገሩ። ማታ ነው ከሰዓቱ እነሱ ጋር ነው ዋልኩ። ማታ ደግሞ እነሱ ጋር ነው የተኛው። እንዴት ብላችሁ ቆይ እስቲ ይመልሳላችሁ? አሁን መጀመሪያ የጠበው ነበሩና ከዛ ተኙ። ያጡጦ አላጠብኩ ነበር። ከዛ ኩሽና ሂጄ አጥቤ መጥቼ ከዛ ሰጠውና እነሱ ያጠቡ ነበርና ተኙ ማለት ነው ሁለቱም። እኔ ደግሞ አንዱ በዚህ በኩል አንዱ በዚህ በኩል በማለት ነው ተኙ ማለት ነው። ያው በችግር የሚያወጣ እግዚአብሔር አለ። ሁሉም ነገር እግዚአብሔር ጊዜ ሲደርስ በምስጋና ያቆማል። እግዚአብሔር ስሙ የተባረከ ይሁን እና ልጆቹ ተኙና ከዛ ለካ እንዴት ታውቀች ነው እንጃ። በዛ በኩል ያለው ክላስ አንድ ሰራተኛ የእናቷ ቤት የምትሰራ ሰራተኛና አንድ የኢቶ ሰራተኛዎች ነበሩ። እነሱ ተኙ። እነሱ ደግሞ ከእናቷ ጋር አብረው ተኙ ማለት ነው። ከተኙ በኋላ መጣችና ማታ ነው እኮ ማታ መታ ጨቀጨቀች።
ከዛ እንዴት ብላችሁ መልሳላችሁ? የከሳት ድካም አለ፣ የማታ ድካም አለ። ደግሞ በእንቅልፍ ሰዓት ደግሞ እነሱ ይረበሻሉ። በቃ ጭንቅላቴ ላይ እኮ ዝውርውር ብሏልና እኔ ምን ብዬ ያንን ጊዜ ምን ብዬ የመለስኩ እንጃ። ከዛ ጠዋት ምን አለች? ከተነሱ በኋላ ሻወር ምናምን በቃ አስገብቼ ልብስ ቀይሬ እነሱ ማለት ነው ቁርስ እነሱ በሉም ያው ምግቡ ወራት ደርሷል ማለት ነው። እነሱ ከጠጡ አልፏል እና ቁርስ ምናምን አበልቼ እኔ ራሴ ከሰራተኞቹ ጋር ቁርስ ሲበላ ስል ልጆቹ ያዥ ልጆቹን ውሰጂ ከውጪ አውጪ እንደዚህ ጌታ ሆይ በቃ እኔ ምንድን ነው በዛ ሰዓት እኔ በቃ እምባዬን እንኳን አፍነኝ። ከዛ የተነሳ ከሱ ጋር ጭቅጭቅ ፈጠርኩ፣ ሳውዲ ላይ ማለት ነው። ሳውዲ ሂጄ ጭቅጭቅ ፈጠርኩና ምንድነው ቤት ውስጥ ሄድኩ ማለት ነው። ሳውዲ አሁን አዲስ ሀገር ነው። ምንም የትም ቦታ እንደ በቃ ወደ ውጪ ይወጣሉ ይገባሉ ልጆቹ ጋራ። አሁን ወዴት ነው የሚሄደው? ምንም ባልቆሳት ወጥቼ ሄድኩና እስፋልት ሻገርኩ። ያው ሙስሊሞች መስጊድ አለ። ወደ መስጊዱ ጋር ደርሼ እንዴ ወዴት ነው የሚሄደው ብዬ ቆም ብዬ አስብኩና እሱ ቤት ነው አለች እኮ ሁሉም ሰው ቤት ነው አለ። አንዳንድ ጊዜ ሰይጣን መጥቶ ሂጂ ጥፊ ሞች ይላል ማለት ነው። ይሄ የሰይጣን ምክር ነው እንጂ እናንተ የራሳችሁ በጭንቅላት ላይ የሚያስበው ነገር አይደለም። ጌታ እኔ አሁን ባስበው እንደ በዛ ሰዓት ወጥቼ ቢጠፋስ፣ በዛ ሰዓት ከሄድኩ ማን አለ ያ ሀገር ላይ። አሁን ደግሞ ሳውዲ ላይ ያለው ሁኔታ ታውቃላችሁ። እኔ ደግሞ እንደነሱ እንደም እስር ቤት ነኝ እኮ ያለው። ወይኔ እስር ቤት ያላችሁ እግዚአብሔር አምላክ ያወጣችሁ፣ ፈጣሪ ያደረሳችሁ እና በዛ ሰዓት በጣም ነው እኔ በቃ ከአቅሜ በላይ የሆነ ነገር በዛ ሰዓት ነው። እግዚአብሔር ደግሞ ስሙ የተባረከው ነው። በዛ መልሰናል ወደ ሳውዲ ወደ ዱባይ መልሰናል ማለት ነው። ከመለስኩ 3ኛ ቀን አንቺ እኮ ሳውዲ ሄደሽ ልጆቹ መተሻል እኮ ልጆቹ ያለቅሳሉ፣ እኔ አይቻለሁ፣ እኔ እንደዚህ ልቻለሁ። እንዴ ሴትዮ ማን ነገራት? እኔን ደግሞ ልጆቹም አልመጡም። እንደ መቼ መተው እኔ ልጆቹ የራሳችሁ ያለቅሳሉ። እናንተ ታውቃላችሁ። አሁን የአረብ ልጆች ዝም ብሎ ያለቅሳሉ። በቃ ምግብ ቢሰጥ አልበሉም እነሱ፣ ወተት ቢሰጥ አልጠጡም። በቃ ማለቀስ ነው እነሱ። በቃ ታውቃላችሁ አይደለም? በቃ እንዴ ነሽና እቺ ሴትዮማ ከኔ ጋር ፈልጋ ይሁን እንደ አይ እኔ ማውጣት ፈልጋ ይሁን እንደ ብዬ አስብኩና ጸጥ ያልኩን። ከዛ አይኔ ያመጣች ሴትዮ ትልቅ ሴትዮ ናት። የሷ ባሏ እናት ሆናት። በቃ አይጄ እኔ ያልስራም ብዬ ልብስ ሰብስቤ ማለት ነው ልብስ ሰብስቤ አይጄ በሳሎን ላይ ቁጭ ብዬ እንደ ሴትዮ በክላስ ላይ ተኝታለች። እኔ አሁን ለምንድን ነው ሳሎን ላይ ቁጭ ያልኩ? እሷ ከተነሳች እንደ ምንድን ነው አንቺ ለምን ቁጭ ያለች? እኔ በቃ እሷ ቤት አልሰራም እንደ ሁሉ ጊዜ ከኔ ጋር በዛ ሰዓት በደንብ አረበኛ እኔ አልችልም። አንድ ልጅ ተዋለች እና አምጥቼ እኔ በአማርኛ ብዙ አይደለም እነግራለሁ። እሷ ግን እሷ ትነግራለች ማለት ነው። ከዛ ለምንድን ነው አልሰራም ምናምን ብላ ቆጣችና እሺ ብር ከሆነ እኔ ደሞዝ እጨምርሻለሁ ምናምን ብላ ቆጣችኝ። እንደ በቃ እኔ ወደ ቢሮ እደውላለሁ አልኩኝ። ከዛ ቢሮ ደወልኩና ቢሮቹ ደግሞ አይ እራሳችሁ አመጡ። አንዳንድ ጊዜ ቆም ብዬ የምሰበው ሰዓት እና ኢትዮጵያውያኖች ሆኖ ቢሮ የምትሰሩ እነሱ ምንድን ደውለው ሰዓት ምንድነው ችግራችሁ? እንደም ሰዎቹ ጋራ እንደም እሺ ለሴትዮዋ ስጪ ወይም የሷ ስጪ፣ ከሷ ጋር አውራለሁ ያለው ነገር ችግርሽ ምንድነው? ምን በቃ እንደዚህ ግን ምንድነው ችግራችሁ? አንዳንድ ጊዜ አስባለሁ። በዛ ምክንያት ነው እኮ ልጆቹ ወጥቶ የምትጠፉ። በዛ ምክንያት እኮ ልጆቹ የራሳቸውን በቃ እስኪሞት ድረስ የሚያደርሱ ብዬ አስባለሁ። ጌታ ምን ደወል ሰዓት የራሳችሁ አመጡ። እሷ ትነግረኝ
አንቺ ነሽ ችግር ያለብሽ። አንቺ ነሽ አልስራም ብለሽ ያቆመሽ። አንቺ ነሽ እንደዚህ ያደረግሽው። ግን ሁሉም ነገር ለበጎ ነው። ይሄ ነገር ምንድነው? ልጆቹ የምትጠብቁ ልጆች የራሳችሁን ጠብቁ። ደግሞ በሰው ሀገር ነው እናንተ ያላችሁ። እኔ ራሴ ላይ የፈጠረው ነገር ነው የተናገርኩ ያለው ማለት ነው። ቢሆንም እናንተ ራሳችሁ መጠበቅ አለባችሁ። ከልጆቹ ጋራ ብትጫወቱ ሰዓት ከልጆቹ ጋራ ወደዚህ ወደዛ የሚሄዱ ሰዓት ካሜራ አለ እንደ ካሜራ የለም ብላችሁ ማየት ያለባችሁ። አሁን እንደ